ሲስ ደግሞ ምን ሆናችሁ? ምን እባክህ የዚች ልጅ ጦስ መች ይለቀኛል ብለህ ነው? ገንዘቡን ስለመለስክላት የተፈጠረ ነገር አለ? ቁጭ ብለን እየጠጣን ነበር። ማለት በቃ የሆነ ጨዋታ እየተጫወትን በጣም ተቀራርበን ነበር። የሆነ ሰዓት ላይ በቃ በነበረን ሁኔታ ተቀራርበን ልንሳሳም ምናምን ስንል ድንገት አብርሃም መጣ። አብርሃም ጨበሬ? እሺ እና ምን አላችሁ? ምን ያላለው ነገር አለ? ሁሉንም ሚስጥር በጠቅላላ ዘረገፈው። እኔና ሶስና ጓደኛ መሆናችን በቃ ጠቅላላ የሚያውቀውን ነገር ሁሉ ለፍሬ ነገራት። ታዲያ ይሄ እኮ ጥሩ አጋጣሚ ነው። በቃ እሷም ወደ መጣችበት ትመለሳለች፣ አንተም ከዛች ራስ ወዳድ ትገላገላለህ። ሲስ እየሰራ ያለው ነገር እኮ ልክ አይደለም። ደሬ ይቅርታ ብጠይቃት በጣም ደስ ይለኝ ነበር። በዚህ ሁኔታ መለየታችን በጣም ነው የሚያሳዝነኝ። ማለት አላውቅም፣ ምናልባት የተፈጠረው ነገር ለመልካም ሊሆን ይችላል። ገባኝ። በአካል ባታገኛትም ለምን ደውለህ ይቅርታ ጠይቃት? ደጋግሜ ደውዬላት ነበር፣ በፍጹም ስልኬን አታነሳም። በቃ እባክህ ከዚህ ሙድ እንውጣ። ግሮሰሪ ሄደን አንድ ሁለት እንበል። አይ ደሬ ይቅርብኝ፣ እዚህ ብቻዬን መሆን ይሻላል። ትንሽ ከራሴ ጋር ልመካከር። ጥሩ ሀሳብ ነው እሱ። ከራስ ጋር አውራ፣ ጊዜው ሲፈቅድ ትነጋገራላችሁ። ምን አይነት ሰው ነው ግን? ማንን ነው? ሲሳይ ተብዬሽ ነው። የት ሄደሽ? ከአረብ ሀገር የመጣሽ ጓደኛሽ? ሰው ላገኝ ብላ ወጣለች። ምን ነው? ሰው ልታገኝ? ከገዛ ፍቅረኛሽ ጋር ስትማግጥ ነው ያገኘሁት። ስትማግጥ ማለት? ስትማግጥ ማለት አልገባኝም። ከሲሳይ ጋር ከንፈር ለከንፈር ስትሳሳም ነው ያገኘሁት። ከንፈር ለከንፈር? አይ ሲሳይ ማይና ያደርግም እንዴ? ከአብርሃም ጋር በምን ተጋጫችሁ ብለሽ ጠይቅ። ምን ላርግሽ? ምን ላርግሽ? አዎ ምን ላርግሽ? ምን ፈልገሽ ነው የደወልሽው? ሁሉንም ነገር ሰምቻለሁ። ከፍሬት ጋር ምንድን ነው ያደረከው? የምፈልገውን ማድረግ የፈለኩትን እኔ ደስ ያለኝ። ምን አገባሽ አንቺ? ስለዚህ ሁሉንም ነገር አውቃለች ማለት ነው? አዎ ሁሉንም ነገር ሰምታለች። ከሷ የተቀበልኩትን 100,000 ብር መልሼላታለሁ። 100,000 ብሩን መለስክ? አዎ ይኸውልሽ ሴትዮ፣ በጊዜ ያጠፋሽውን ጥፋት የበደልሻትን በደል ልጅቷን ይቅርታ ብለሽ ጠይቀሻት ወደ መጣችበት ሀገር ብትመልሻት ደስ ይለኛል። ምን ፈልገህ ከንፈሯን እንደሳምካት ታስረዳኛለህ? ችግር የለውም። ሌላም ያደረግነው ነገር ስላለ በደንብ አድርጌ እነግርሻለሁ። ወሬ ልትሄጂ አብሮ አደጌ ነሽ ብዬ ጎዶሎዬን ሚስጥሬን ብነግርሽ መጠቀሚያ ታደርጊኛለሽ? ቆይ ብር አስፈልግሽ ከሆነ አትጠይቂኝም? ሁሉም ነገር የተፈጠረው በአጋጣሚ አይደለም። በደንብ ላስተውል ሞከርኩኝ። ሁሉም ነገር ሆን ተብሎ የተደረገ ነገር ነው። ሆን ተብሎ
በእርግጥ ብር አስፈልጎኝ ነበር። አዎ፣ ግን ሳሚ የኔ ጓደኛ አይደለም። እንዴ አብሮ አደጌ ነው ብለሽ ያስተዋወቅሽኝ ሰው እኮ ነው ሲሳይ መቶ በጥፊ ሲመታኝ ነበረው። ልታሽኝ ትፈልጊያለሽ? በገዛ ቤቱ ባሏን ታማግጫለሽ እኮ ነው ያለኝ። ተይ ልሂድበት። እሺ ቆይ በዚህ ጨለማ ወዴት ልትሄጂ ነው? ቢያንስ ይንጋልሽ። ከዚህ ጨለማ በላይ የምታስፈሪው አንቺ ነሽ። የአረብ ሀገርን ኑሮ ታውቂዋለሽ። ቢያንስ ያንን እንኳን አስበሽ ለመረዳት አልሞከርሽም። ምን ሆነሽ ነው? ዝም ማለት ስላላስቻለኝ። ምን ዝም ብዬ ነው? ዝም ብሎ ማልቀስ አለ እንዴ? አንዳንዴ ሀሳብን ከሰው ጋር ቢካፈሉት ነገሩ ቀለል ይላል እኮ። ሀሳቤን ለሰው ማውራት እኮ ነው የሚያስለቅሰኝ። ማለት አንዳንዴ ዝም ባልኩ እኔው ጋር በቀረ ብለህ አታውቅም? ሰው ሁሉ አንድ ነው፣ ሰው ሁሉ መጥፎ ነው ብለሽ ነው እንዴ የምታስቢው? አዎ ሁሉም ሰው አንድ ነው፣ ሁሉም ሰው መጥፎ ነው ለኔ። እሺ በቃ በጣም ተናደሽ። ሰው እኮ ሲናደድ ነው እውነቱን የሚያወራው። የት እንዳደረስሽ ነው የምትፈልጊው? አንዱ ጋር አልጋ ያለበት ቦታ ድርሰኝ። እኔ የምልህ ወይ የዚህ ሰፈር ሰው ነህ እንዴ? እዛው አካባቢ ነበር፣ ሁሉንም አውቃቸዋለሁ። እኔን ያገኘኝ ቦታ ያለችው ልጅ ታውቃታለህ? ግቢው የእነሶስና ምን ነው? ምን ፈለግሽ? ሶስናን በደንብ ታውቃታለህ እንዴ? ትግባባላችሁ? አዎ አውቃታለሁ። የጓደኛዬ ፍቅረኛ ነች። የሲስ ማለት ነው። ማን ግቢ ብሎሽ ነው እዚህ ቤት የምትገቢው? አንተ ቤት ለመምጣት ፍቃድ አስፈልጎኝ? ማንሽ አንቺ? ሶስና መላኩ። ምንድን ነው የፈለግከው? በጣም ስላስጠላሽኝ ከአንቺ ጋር መለያየት፣ ድጋሚ አንቺንም አለማየት። እሺ ጥሩ፣ በቃ አሁን ተናደሃል፣ እርሳው። በቃ እናድርግ ያልከኝን ነገር ማድረግ እችላለሁ። ምን ብዬሽ ነበር? እኔ እራት ጋብዛኝ ከኔ ጋር መሆን አይደለም የምትፈልገው እኮ። እኔ ከአንቺ ጋራ አብሬ አንድ ገበታ ልቆርስ፣ እኔና አንቺ ተቃቅፈን አንድ ላይ ልንተኛ። በቃ አንተም ሰው ነህ ደግሞ ልትለምን ትፈልጋለህ እንዴ? አንቺም በዚህ ቆሻሻ ማንነትሽ ሰው ተበለሻል። ትሰማኛለህ? ከዚህ በኋላ ተሳስተህ ሶስና የምትባል ሴት አውቃለሁ ብለህ አጠገቤ እንዳትደርስ። አጠገቤ የድሮ ፍቅረኛ ይሄዳለሁ። አንተ ግን ተሳስተህ አጠገቤ እንዳትደርስ። እሺ? አሁን ይኸውልሽ በጣም ታግሼሻለሁ። መቀባጠሩንና መለፍለፉን አቁመሽ ቤቴን ለቀሽ ውጭልኝ።
ሂጂ እባክሽ። እወጣልሃለሁ። ከዚህ በኋላ ግን ሶስና የምትባል ሴት አታውቅም። ሲስ ቀደም ስንለያይ እኮ ግሮሰሪ ልገባ ነው ብዬህ ነበረ። እዛ ትመጣለህ? ሶስና ቤት መጣ ነበር። ለምን? ምን ፈልጋ እንዴ? አልጨረሳችሁም እንዴ? ፍቅረኛ እንዳላትና የተጫወተችብኝ እንደነበረ ስለብለኝ ፈልጋ ይሆናል። ልጅቷ ስልክህን አነሳችልህ? ፍሬዎት ደጋግሜ ሞክሬያለሁ፣ አላነሳችም። ተስፋ የቆረጠች ይመስለኛል። ሲስ እስኪ ሁለቱንም ተዋቸውና የተወሰነ ጊዜ ከራስ ጋር ሁን። በፍቅር ታውረህ የምታደርገውን ነገር አላወቅም እንጂ እኮ የማይታረም ትልቅ ስህተት እኮ ነው የተሳሳትከው። ሁሉም ነገር ገባኝ። አሁን ስለዳካ መጠቀም ያለበት እሺ ከሚደብር ለምን አትመጣም? አንድ ሁለት ብለህ ትመለሳለህ ወይ አብረን እንገባለን። እሺ እኔ እዚህ ትንሽ ልቆይ፣ ካስፈለግኩ ግን አለሁ። እሺ ደግሞ ብዙ አትጨናነቅ ፕሊዝ። እሺ እሺ ቻው። ይቅርታ፣ ወዴት እየወሰድከኝ ነው? አልጋዜጠኛ አልሽኝ? አዎ፣ ግን በጣም ረጅም መንገድ መጣም ብዬ ነው። ነው አይ እዚህ አካባቢ የማውቀው አሪፍ ቤት ስላለ ነው እኮ። የሆነ ቅርብ ቦታ አይሻልም? ያው ለገንዘቡ አስበህ ከሆነ ችግር የለውም። ለእኔ ቅርብ ቦታ ይሻለኛል። አይ እኔ ለገንዘቡም ቃል እንዲልሽ ብዬ ነው። ከደበረ ችግር የለውም፣ እዛ ጋር ዞሬ እመለሳለሁ። ይቅርታ፣ ሰፈሩን ስለማላውቀው ነው። ታስታውቂያለሽ ለአካባቢ እንግዳ እንደሆንሽ። አይ ጠዋት ስመለስ ልፈራ እችላለሁ። ችግር የለውማ፣ ስልኬን ሰጥሽና ትደውልኛለሽ። አረ አዎ፣ በቃ እንደውም እንደሱ ይሻለኛል። ይቅርታ፣ ለስላሳ እና ብስኩት ፈልጌ ነበር። ላስቸግረህ? ችግር የለውም፣ ዳር ሊያዘና እገዛልሻለሁ። እንደውም እዛ ጋር ሱቅ አለ፣ እዚህ ጋር እገዛልሻለሁ። ሄሎ ሲስ። ወይ ፍሬ። ሄሎ፣ ችግር ውስጥ ነኝ መሰለኝ። ምን? አዎ የሆነ መኪና ውስጥ ነኝ፣ ግን ወዴት እየወሰደኝ እንደሆነ አላውቅም። ማን ነው አብሮሽ ያለው? ከማን ጋር ነው ያለሽው? አብሮሽ ሰው አለ? አይ ከሶስና ጋር ስወጣ አገኘኝና ልውሰድሽ አለኝ። ከዛ ግን አሁን ወዴት እየወሰደኝ እንደሆነ አላውቅም። እኔ የምልህ አንተ አይደለህም አይደል? ድጋሚ ጥፋት አታጠፋም አይደል? ፍሬ ሄሎ፣ ሄሎ ፍሬ ሄሎ። ወይኔ ስልኳ ተዘጋ።
የምታፈጠው? ገርመኝ ነው። ምንድን ነው የምገርመው? ጓደኛ ነው አይደል? ኧረ ከጓደኛም በላይ ወንድሜ ነው። ምን ደረትን ነፍተህ ታወራለህ? ጦር ሜዳ ሄዶ እኮ ጀብድ ሰርቶ የመጣ ነው ያስመስልኩ። ርካሽ ተግባር ነው እዚህ የፈጸመው። ስማ፣ ስለተፈጠረው ነገር የምታውቀው ነገር አለ? ከማወቅም በላይ በቦታው ነበርኩ። በጥፊ ነው ያጋጨው። በጥፊ? እና እሱ ዝም አለ? የሰራውን ስራ ስለሚያውቅ ነው። አሁን ይሄን ሁሉ የምትቀባጥረው እኔ ምን እንዳቀል ፈልገህ ነው? አሃ፣ ስለ ጉዳዩ ታውቃለህ መሰለኝ። አምነህበት ነው? እውነትን ለመናገር ጉዳዩን አላውቅም፣ ግን የተፈጠረውን የሆነውን ሁሉ ነግሮኛል። እና እንዴት ዝም አልከው? በዚህ ልክ እንደዚህ የታመምከው ሶስና የልጅነት ጓደኛ አብሮ አደገ ስለሆነች ነው ወይስ አንተ እንደ ሰው ተቆርቁረህ ነው? እንደሱ ሊሰማኝ ይችላል፣ ግን ማንስ ላይ ለምን ይደርሳል? ጥሩ፣ በሲሳይ ብቻ ለምን ትፈርዳለህ? ስለ ሶስናም ልንገርህ፣ የእሷንም ስራ ልንገርህ። ቀላል ጥያቄ ነው የምጠይቅሽ። ፍሬህይወት የት ነው ያለችው? ምን አቀልላለሁ? እኔ እሷ ጠባቂ ነኝ። ትሰሚኛለሽ? ሌላ ችግር ውስጥ ሳትገቢ ፍሬህይወት የት እንዳለሽ ብቻ ብትነግሪኝ ይሻልሻል። የሆነ መኪና አገኘች ሄደች እና መከተል ነበረብኝ። ምን ማለት ነው መኪና አገኘች ማለት? የት ነው የወሰዳት መኪናው? ደግሜ ልጠይቅሽ፣ ፍሬህይወት የት ነው ያለችው? ፍሬህይወትን ያደረሳት መኪና የት ነው የወሰዳት? እቺ ልጅ በሰላም ወደ መጣችበት እንመልሳት። ንገሪኝ። ምን አድርጊ ነው የምትለኝ? ምንም የሚቀየር ሀሳብ የለኝም። የት እንዳለች አላውቅም፣ ማወቅም አልፈልግም። በጣም እየተሳሳትሽ ነው። እሺ፣ አንቺም ሆንሽ ግብረ አበሮችሽ በጠቅላላ የት እንደማደርሳችሁ አሳይሻለሁ። አንዱ ግብረ አበር እኮ አንተ ነህ። ረሳው እንዴ? አሁን ይልቅ ከቤት እንዳስወጣኝ ቤት ይለቀህ ትወጣለህ። እማትረቢ ሰው ነሽ። እሺ፣ እቺ ልጅ አንድ ነገር ትሁንና በቀላሉ ይለቀኛል ብለሽ አስበሽ ከሆነ በጣም ተሳስተሻል። ይሄንን ሲሳይ አታውቂውም። እሺ፣ አሁን ትወጣ ለፈራራኝ ሞክራ እንዴ? እኔ ይህን ማመን አልችልም። የልጅነት ጓደኛ አይደለች? ብትፈልግ በአካል ሄደህ፣ ካልሆነም አሁን እዚህ ደውለህ ጠይቀህ። የጓደኛውን ገንዘብ ለመዝረፍ የሲሳይን ገበና ለመሸፈን መስሎ ነበር አይደለ? ልክ ያልሆነውን ነገር ማንም ቢሆን ልክ አይደለም ማለት አለብን። እና ገንዘቡ መለሰላት? ኦፍ ኮርስ መልሶላት። እና ልጅቷ በሁለቱ ቁማር ውስጥ ምንም ሳታውቅ ነው የገባችው? መጀመሪያም እኮ ፍሬህይወት ወደዚህ ስትመጣ አግብታ ልጅ ወልዳ ለመኖር ጉጉት እንዳለ ታውቃለች። ስለዚህ ምን አደረገች? ሲሳይን መጠቀሚያ ያደረገችው ባል እንደምትፈልግ ስላወቀች። ፔሬድ። ይገርማል። ሶሲ እንደዚህ የጥቅም ሰው ሆናለች። የራሷን ለማንም አሳልፋ የምትሰጥ አልነበረች። አብርሃም፣ ገንዘብ የማንንም ባህሪ ይቀይራል። የማንንም። እኔ ሳቃት እኮ ገንዘብ ወዳድ አልነበረች። ዛሬ ሆነች። ገንዘብ አይደል? ዛሬ ሆነች። ማን ነው ስምሽ? ፍሬህይወት። ከየት ሀገር ነው የመጣሽው? ከአረብ ሀገር ከኳታር። ስንት ጊዜ ቆየሽ እዛ? ወደ 12 ዓመት ገደማ ቆይቻለሁ። ጥሩ ብር አለሻ? የፈለግከውን ነገር ማድረግ እችላለሁ። እኔ እንኳን ገንዘብ አይደለም የምፈልገው። እና አረብ ሀገር ጓደኛ አለችሽ? የልብ ጓደኛ? ማን የምትባል? ምን ነው የልብ ጓደኛ ብዙ ነው እንዴ ያለሽ? አይ እሱስ አንድ ነው። ከሆነ ወንድሟ ነው።